የወያኔው ሹመኛ የሳጅን ዘመድኩን ዛቻና ትርጉሙ ባለፉት ሳምንታት በአዲስ አበባ ከተማ የተለያዩ ክፍለ ከተማዎች የወያኔ መንግስት ፖሊሶችና ደህንነቶች በሙስሊማኑ ወገኖቻችን መኖሪያ ቤቶች መዘዋወር ዝርፊያ የተቀላቀለበት አሸባሪ ብርበራና ፍተሻ ሲያካሂዱ ሰንብተዋል። ይህ ብርበራ በአይነቱ ፍጹም ከሆነ የወሮበላ ተግባር የተለየ እንዳልሆነ የደረሰባቸው ያዩና የሰሙ ሁሉ የሚመሰክሩት ነው። የፍርድ ቤት ትዕዛዝ እንኳን ለይስሙላ ያልያዙ ጭምብል ያጠለቁ ፖሊሶችና ደህንነቶች ጨለማን ተገን በማድረግ በር እየበረገዱ በመግባት ቅዱሳን መጻሕፍትን፣ ሞባይልን፣ ቴሌፎንና ወርቅ በግፍ መዘረፋቸውን ሰለባዎቹ አረጋግጠዋል። ይህ በእነዚህ ንጹሃን ሙስሊም ወገኖች ላይ ከተፈጸመው ድብደባ፣ ማስፈራሪያና ማስደንገጫ ተጨማሪ መሆኑ ነው። የእነዚህን አሳዛኝ ግፈኛ ተግባር የሰማው የአሜሪካ ድምጽ ሬዲዮ ዜናውን በየካቲት 14 ቀን 2005 ዓ.ም ምሽት ዘግቦት ነበር። በዚህ ዘገባ ላይ የሰለባዎቹን ምስክርነትና አስተያየት ብቻ ማቅረብ ተገቢ ያልመሰለው ፕሮፌሽናሉ ጋዜጠኛ ሚዛናዊ ዘገባ ለማቅረብ ድርጊቱ ተፈጸመባቸው ወደ ተባሉት ክፍለ ከተማዎች የፖሊስ አዛዦች መደወል ነበረበት። ይሄኔ ነበር ጋዜጠኛው ሳጅን ዘመድኩንን ያገኘው። ይህን የመንግስት ወንጀል እንዲያስተባብል እድል የተሰጠው ሳጅን ዘመድኩን የሰጠው መልስ ሰዋዊ ሳይሆን አውሬያዊ ነው ማለት ይቻላል። የተሰራውን ግፍ መዘገቡ ያናደዳቸው የፖሊስ አዛዦች ጭራሹኑ ጋዜጠኛውን ራሱን አሁን መጥቻ አስራሃለሁ የሚል መልስ ነበር የሰጡት። እብሪተኛው ሳጅን ጋዜጠኛው እንኳን ዋሽንግተን መንግስተ ሰማያትም ገብቶ እንዳያመልጠው ከዛተ በኋላ ቃለ ምልልሱ አለቀ። ይህንን ቃለ ምልልስና የሳጅን ዘመድኩንን ዛቻ ስንሰማ ቅጽበታዊ ምላሻችን ሳቅና መገረም ሊሆን ይችላል። ከዚህ የድንቆሮ ሐሳብ ከሚመስል አስቂኝና አስገራሚ አነጋገር በስተጀርባ ግን በእጅጉ የሚያሳዝን የሚያስለቅስና የሚያስቆጭ ትርጉም አለው። የሳጅን ዘመድኩን ጥያቄ አመላለስ የልዩ አጋጣሚ ጉዳይ ወይም አይሶሌትድ ኢቨንት አይደለም። እንደዚያ ከመሰለን ክፉኛ ተሳስተናል። በሳጅን አንደበት የሰማነው አውሬ ህዝባችንን በየዕለቱ ቁም ስቅሉን የሚያሳየውን የወያኔ የየዕለቱን ዘረኛ ቋንቋና ተግባር ነው። ሳጅን ዘመድኩን የተናገረው የሰለጠነበትንና ወያኔ ወሰነውን ነው በሱ ልሳን የሚናገረው። ወያኔዎች የፈለገንን አድርገን አዋርደን እንገዛችኋለን፣ ምን አባታችሁ ትሆናላችሁ ነው የሚሉን በወያኔኛ ቋንቋ። ሳጅን ዘመድኩን እንደምንገምተው ደንቆሮ አይደለም። ወያኔ ውስጥ ያደገ ወያኔኛ የተማረና የሰለጠነ ሁሉንም የፖሊስ ጣቢያዎች ከሚያዙት ሰዎች አንዱ ነው። ትዕዛዝ ፈጻሚ ወያኔ። ህዝብ ደሞዝ የሚከፍለው የህዝብ ተቀጣሪ ነኝ ብሎ ያምንም እንደ ሁሉም ወያኔዎች እየዘረፈ የሚኖር ሽፍታ ነው። ህግና ህገ መንግስት ለጌጥ የተቀመጠ መሆኑን እንደ ወያኔዎች ሁሉ ያውቃል። በወያኔው ሹመኛ ሳጅን ዘመድኩን አራዊታዊ አነጋገር ስቀን ከሆነ የሳቅነው በራሳችንና በህዝባችን ሰቆቃ ላይ ነው። በራሳችን ውርደት ለመሳለቅም አይተናነስም። ሀገራችን በእንደነሳጅን ዘመድኩን ያሉ ሰዎች ነው የምትመራው። ትልቅ ውርደት ላይ ነን። የኢትዮጵያ ህዝብ ሆይ ምርጫችን ሁለት ነው። ወይ ኑሮ ካሉት መቃብርም ይሞቃል ይያልን የቁሞት ኑሯችንን መኖር፣ አሊያም ወያኔን አስገድደንም ሆነ አስወግደን የሚገባንን የኩሩ ህዝብና ሀገር ስርዕናችንን ማስመለስና ሀገርን ከማዳን ከሞራላዊ ግዴታ ተጠያቂነት ነፃ የመሆን። እንዳንሳሳት የሳጅን ዘመድኩን አራዊታዊና እብሪታዊ ቋንቋ ወያኔያዊው የዕለት ተዕለት ዘይቤ ነው። ስለዚህ ጀንበር ቁልቁል ሳትጠልቅብን ወያኔን አስገድዶ ለመጣል ከሚንቀሳቀሰው ህዝባዊ ኃይል ጋር በመሆን የመታገያ ጊዜው አሁን ነው። ድል ለኢትዮጵያ።